ማለት ነው። ምክንያቱም አንድና አንድ መልስ ብዬ የምሰጠው ተገድጄ አይደለም። ይመቻት። እኔ እጄን ከዚህ ውስጥ አውጥቻለሁ። አይመለከተኝም። ከዚህ እኔም አውጥቻለሁ። ምንም አይመለከተኝም። ማንም ሰው ከዚህ በኋላ በጣም ይቅርታ አድርግልኝ። እኔ አይመለከተኝም። ችግር እንኳን ቢመጣ አልገባም። እባክህ ዝም በል በእናትህ። ልጅቷ ወድጄ ነው ብላለች። የቤተሰቦቿን ቁጥር ለቴዲትስ ወዳ እንደሆነና ፈቅዳ እንደሆነ ቤተሰቦቿን ያናግራል። ይችም ልጅ እኮ ወድጄ ነው ብላለች ከዚህ በፊት በነበረችበት ሰዓት አንተ ጋር ያንን አላለችም። ኧረ ምን ሆናችሁ ነው? እኔ በይ አላልኳትም። ምን ሆናችሁ? ስለዚህ ልጅቷ የቤተሰቦቿን አንዴ ቴዲ ስማኝ፣ ልጅቷ በእኔ ሀሳብ ነው እንዴ የምትመራው? ትልቅ ሰው አይደለች እንዴ? እንደዚህ ሳሮን መታለች፣ አስገቧት። ሳሮን መታለች፣ አስገቧት። አሁን ለእኔ እርግጠኛው በምን መሰለህ፣ ትናንትና እቺ ልጅ የፍቅር ግንኙነት ነበረን ከኔ ጋር አልከን እዚሁ ላይቭ ላይ ሪከርድ ያመጣል። ዛሬ ደግሞ እቺ ልጅ ትናንት ገብታ የፍቅር ግንኙነት የለንም አለች፣ አንተ አለን አለ። ዛሬ መጥተህ ደግሞ ምንም የፍቅር ግንኙነት የለንም አልከን። እስቲ ቆይ ልጄ፣ እኔ እናንተ የፍቅር ግንኙነት አለን? የለንም። እውነት ነው የለንም። እሺ ለምን አልክ? አንቺ ላይ አልክ ትናንት ለምን አለና እዚህ ጋር ሪያሊቲውን ይዘን እናውራ። ከዚህ በፊት ሁለቱም ፍቅረኛ ነን ነው የሚባባለው። ገባ? ፍቅረኛ ናቸው። ሚዲያ ላይ የሚሰሩት እንደዚህ ነው። በቃ ሚዲያ ላይ ፍቅረኛ ተባብለን ነው የሚሰሩት። አንድ ሰው ሲያወራ ካርሎስ ተደራቢያቱን እኔ አስወጣቸዋለሁ። ቅር እንዳይለን አንዴ ቴዲ እኔና እሷ ስንሰራ እኔና እሷ ስንሰራ ፍቅረኛሞች ተባብለን ነበር ስንሰራ የነበረው። ገባ አይደለ? ሁሉም ላይ አይዲያ ማን ያመጣው? እነ ዳኒፓ አላመጡትም። ከዚህ በፊትም እኮ ላይቭ ገብተናል። እነ ዳኒፓ ሳይኖሩ እኮ ሳሮን እኔና አንቺ አልገባም አይደለም? እኔና አንቺ አልገባንም። የአዳጋ ገብተናል። ኤርሚ ኤችዲ ጋር ገብተናል ካስታወሽ። እነ ዳኒፓን ሳናገኛት አይዲያውን የባልና የሚስቱን አይዲያ ነው የምልህ። በትክክለኛ በስነ ስርዓት ስሩ ምናምን ያሉት እነ ዳኒፓ ናቸው። አትዋሽ። ይኸው ወደሽ ፈቅደሽ ሰርተሻል አይደለ? እየሰማሽ ነው? መድኃኒት አድርገውብኝ አስገድደውኝ ነው እኮ እያለች ነው። እየተስፈራራው ነው የሰራው አይደለም። አሁን እያወራች ያለችው እኮ ስለ ቪዲዮ እኮ ነው ብራዘር። ስለ እኔና እሷ ካፕል ሆነን የሰራንበትን ቪዲዮ ነው እያወራች ያለችው እኮ። ያንን ሁሉ ስራ የሰራሁት ቪዲዮ ይዘው እያስፈራሩኝ ነው። ፍራቻ ስላለብኝ እያለች ነው። አይደለም ይኸው ጌታ ጠይቃት። ሳራ አንድ ጥያቄ ልጠይቅህ? እሺ ጠይቀኝ። ቴዲ ተረጋጋ። አንድ ልጠይቀው። ትናንትና እቺ ልጅ ገብታ ስታወራ እየተጠየቀች እያለ ጓደኛ ናችሁ ወይ ስንላት አይደለንም ስትል፣ ይሄ አሁን ስለ ቪዲዮ ምናምን አይደለም የምናወራው፣ ስለ ሪያሊቲ ነው የምናወራው። አንተን ደግሞ ጠየቅ። እቺ ልጅ ጓደኛ ነች ወይ ነበረች፣ ፍቅር ግንኙነት ነበራችሁ ወይ አይደል? ጆከር አሁን ያ ሪያሊቲ ነው የምናወራው። ስለ ቪዲዮ ምናምን ነበረን አልክ አንተ አይደል? ስለ ሪያሊቲው ልንገርህ። እኔ እኮ አልኩ ሚዲያ ላይ ወጣችሁ ብያለሁ። አልክድም፣ እሱን እኮ አልክድም። ነገርኩህ እኮ ስማኝ፣ እኔ ልነግርህ እኮ ነው። ቅድም ምን ብዬሽ ነበረ? ጓደኛ ነበራት፣ ፎቶ አሳይቼ ነበረ። እዚህ ጋር አይተህ ከሆነ እሱ ፎቶ ምን የሚኖራት እሷ አገባንም እኮ ስለዚህ እኮ ያልኩ ያለሁት አቷሽ ልጄ ነው። እሺ እኔ ግራ ገባኝ። እኔ ላስረዳ። ይኸውልህ ያብስራ፣ እኔም አውቀዋለሁ አንተም ታውቀዋለህ አይደለ? ያብስራ እኮ ጓደኛ ነው። መች ጓደኛ አይደለ? እና የዛን ቀን ያብስራ ቪዲዮ ሊሰራ ነበረ። ከዛ በኋላ እንትኑ ምንድነው አየሩ እንትን አላለለትም። ከዛ እዚህ ደርሰን ከምንመለስማ ምናምን እኔም ፎቶ አንሱኝ ብዬ ብዙ ፎቶ አለኝ አንተ ስልክ ላይ ፎቶ አነሳኸኝ እዛ ፓርክ ውስጥ። ከዛ በኋላ እኔና ያብስራም ዝም ብለን ኖርማል የተነሳ ነው እንጂ ይኸው አዩ ትምጣና እኔና ያብስራ ፍቅረኛ ከሆነ ቪዲዮ ሰራችሁ። አንቺ ከቪዲዮ ውጪ ተገናኝታችሁ አታውቁም? አለመመልከት አይደለም፣ ተገናኝታችሁ አታውቁም ወይ? የምትመልስልኝ አልተገናኘንም። እኔ ችግር የለውም አመጣለሁ፣ ሌላ ኤቪደንስ ስለማመጣ ልጁም ጓደኛዬ ስለሆነ። ይዘሽ የመጣሽው ሪከርድ ምንድን ነው? ይዘሽ የመጣሽው ሪከርድ ሚውት አድርግ። ይሄ ቪዲዮ ማለት ነው አዩ የምትባል ልጅ አለች። ቅድም እሷ ጋር ቡልቡላ ነኝ የሆነ ቪዲዮ እናሳይሻለን እያሏት ግብዳውና ልጄ እየሄዱ
ለእሷ ይላኩላት። ካርሎስን አስገቡት። እሺ ቀጥይ። ቆይ ይሄ ሲሄዱ ነው ካርሎስን ሳቡ የመጣው ነው። ቡልቡላ ከደረስኩ በኋላ እንደዚህ ችግር የለም፣ የፈለገው ነገር ይፈጣል። ጆከር ለብሮ የሚያስወሩብኝ በእናትህ ወደ 3-4 ጊዜ ያስወሩብናል። ተረዛ ለምን ሚሊዮን ጊዜ ያዘን ገብተህ ሚውታል ጀደራለ እንደ ሌላ ቤት አለ። ያው የሆነ ሰው ለእኔ ተቆርቁሮ እንትን እንዲደረግልኝ አልፈልግም። ገብቷቸው እዚህ ጋር ብጨነቅ ልናገር እችላለሁ። ተገድጄ ነው ምናምን ብዬ። መድኃኒት እንዴት ነው መጠጥ ውስጥ ነበረ። መጠጥ ውስጥ ነው ያስገቡብሽ? ቤት እስክትመጪ ድረስ ራስሽን አታውቂም ነበር? አዎ። እሺ። ከዛ በኋላ ዳኒፓ ቤት ምናምን ነበረ። ከዛ በኋላ አስታውሳለሁ፣ ልብሴን ሲያወልቁ አስታውሳለሁ። ከዛ የሚባል ነገር አለ የሚወስዱ። ከዛ እሱን ሰጡኝ ማለት ነው። ከዛ ልጄ መጣ ምናምን ቤት ወሰዱኝ። ከዛ ልክ ስገባ ውሃ ደፉብኝ ምናምን። ከዛ በኋላ ለምን ደፉብኝ ምናምን ስል የሆነ ትንሽ አስታውሳለሁ። ከዛ አይ መጠጥ ተደፍቶብሽ ምናምን በቃ ከዛ ወደ ቤት እንደሄድኩ ምንም አላውቅም። ከዛ በኋላ መድኃኒቱ ሲሰጡሽ ማንና ማን ናቸው? ሚውታርግ ወንድ መድኃኒቱ ሲሰጡሽ ማንና ማን ናቸው? ብዳውና ልጄ ክለብ ላይ ነው የሰጡሽ? አዎ። እሺ በፈቃድሽ ነው ያለ ፈቃድሽ ይሰጡሻል? በፈቃዷማ አይሆንም። ካርሎስ ሚውታርግ መድኃኒት እንዴት ነው የወሰዳል? መጠጥ ውስጥ ነበረ። መጠጥ ውስጥ ነው ያስገቡብሽ? ቤት እስክትመጪ ድረስ ራስሽን አታውቂም ነበር? አዎ። እሺ። ከዛ በኋላ ዳኒፓ ቤት ምናምን ነበረ። ከዛ በኋላ አስታውሳለሁ፣ ልብሴን ሲያወልቁ አስታውሳለሁ። ከዛ በኋላ ለምን ጠራሽ እዚህ ጋር? እስኪ አንዴ የተጠየቀች ጽፈህ ያዝና ትጠይቃታለህ። ጽፈህ ያዝና የፈለግከውን ጥያቄ ይሄ በዚህ ቀን እስካሁን ስሜ የለም እንድታቆሽ እኮ የለም። ካልተጠራ የተጠራህበት ቦታ ላይ ጽፈህ ይዘህ ይሄ በዚህ ነው ይሄ በዚህ ለምን ብለህ መጠየቅ ትችላለህ። ማለት ነው ሌላ ሰው የምታስቡ ጋይዝ። ከዛ ራሳ ትሞራሉ ነው በፈጠራችሁ አንዴ። እሺ ቀጥይ። ከዛ በኋላ ቪዲዮ ምናምን ቀረጹኝ ምናምን። ከዛ በነጋታው ምንም አላልኩም በቃ። ከዛ በቃ ቪዲዮ ምናምን መስራት ጀመርን። ከዛ የሆነ ቀን በቃ አለፈ። ከነጆና ቤት ወጣን። ነዳሪፓ ቤት